ምቀኛ እንቅልፍ የለውም ይባላል። ምቀኛ እንቅልፍ የለውም። በቃ ነገ ምን ላድርግ፣ ማንን ልጉዳ፣ ምን ላድርግ ካልኩሌት ሲያደርግ ያድራል፣ ሲያሰላስል እንቅልፍ የለውም። ምቀኛ ይባላል። ራሱንም የሚመቀኘውንም ሰው ይጎዳል ይባላል። ምሳሌውን ብዙ ቦታ አምጥቼዋለሁ። አንዱ ምቀኛ አሉ፣ አንዱ ምቀኛ ነው። አንተ የፈለግከውን ገንዘብ ጠይቅ፣ ለጎረቤት ግን እጥፍ ነው የሚሰጠው ተባለ። ለምንድን ነው ለጎረቤት እጥፍ የሚሰጠው አለ። አንተ ምን አገባ፣ የፈለግከውን ጠይቅ፣ ለጎረቤት ግን እጥፍ ነው ተባለ። ይሄ ምቀኛ ለምንድን ነው አለ። አሁንም ጠየቀ። አንተ 100 ሺህ ብር ከጠየቅ ለጎረቤት ስንት ነው? 200 ሺህ ብር። 1 ሚሊዮንም ከጠየቅ ለጎረቤት 2 ሚሊዮን። ምን አለበት በአላህ 1 ሚሊዮን ጠይቆ ለጎረቤት 2 ሚሊዮን ቢሰጠው? ጎረቤትም ይጠቀማል፣ እሱም ይጠቀማል። ይሄ ምቀኛ ግን አሰበና አቀደና እንዴት ጎረቤቴ ከኔ በላይ እንዴት ሊያገኝ አለና የኔ እንግዲያው 1 አይኔ ይጥፋብኝ አለ። ለምን? የጎረቤቱ 2 አይን እንዲጠፋ። አቅልህን ያስተሃል፣ ቂብላ ያስጠፋሃል። መጨረሻው ሰዶት ይስዳሃል፣ ወደ ጠንቋይ ቤት ያመጣል። ድግምት የሚሰራ የት ነው? ጠንቋይ ቤት አይደል? ታሰራለህ። ለምን በንግድ በለጠኝ? ለምን በትምህርት በለጠኝ? ለምን በትምህርት በለጠችኝ? ለምን ከኔ ቀድማ አገባች? ለምን ወለደ? ለምን እንዲያመጣ? አላህ ነው ሰጪው፣ አላህ ነው አከፋፋዩ። ማሻ አላህ በል። ማሻ አላህ የእኛ ባቱን ይቆጨን ነበር፣ አላህ ይጨምርልበል። ለዚህ ነው